እንዴት ናችሁ? ሰላም ናችሁ? ቤተሰብ ዛሬም እንደተለመደው አዲስ አፕ ይዤላችሁ መጥቻለሁ። ላይቭ ሳንገባ ፓርቲ ብቻ በመቀመጥ ገንዘብ የምንሰራበት አፕ ነው ማለት ነው። በጣም አሪፍ አፕ ነው። በቀን እስከ 8500 ዳይመንድ ልንሰራበት የምንችል አፕ ነው ማለት ነው። መጀመሪያ ምንድነው የምናደርገው? ፕሌይ ስቶርን ከፍትና አፑን ሰርች እናደርጋለን ማለት ነው። ፕሌይ ስቶር ሰርች ከፍተን አፑን ሰርች እናደርጋለን። የአፑ ስም ዮስታር ይባላል። ዮስታር ከዛ እኔ ኦሬዲ ዳውንሎድ ስላደረኩኝ ኦፕን ነው የሚለኝ። ኦፕን ስነካ ወደ አፑ ይወስደኛል ማለት ነው። እናንተ ምንድነው ማድረግ ያለባችሁ? መጀመሪያ አፑን ዳውንሎድ ካደረጋችሁ በኋላ አካውንት ክሬት ማድረግ አለባችሁ። አካውንት ክሬት የምታደርጉት በጉግል አካውንት ክሬት ብታደርጉ ይመረጣል ማለት ነው። በጉግል አካውንት ክሬት ብታደርጉ ይመረጣል። አካውንት ክሬት ስታደርጉ ኢንቪቴሽን ኮድ ማስገባት አለባችሁ ማለት ነው። ኢንቪቴሽን ኮድ ታስገባላችሁ ማለት ነው። የአፑ ኢንተርፌስ ይሄንን ይመስላል። እነኚህ ታስካቸውን በመስራት ላይ ያሉ ልጆች ናቸው። ኢትዮጵያኖችም አሉበት ማለት ነው። እሺ ከስር እንደምታዩት 3 ፊቸሮች አሉት። ሚ አለ። ሚ እንደ ዳሽቦርድ ነው የሚያገለግለን። ሚ ስነካ ወደ ውስጥ ስንገባ ምንድነው የምናየው? ዋሌታችን እዛ ላይ እናያለን። ኢንቫይት ፍሬንድ ማይ ኤጀንሲ ኤንድ ሆስት የሚል አለ ማለት ነው። እነኚህን ማግኘት እንችላለን ማለት ነው። ሰዎችን ኢንቫይት ለማድረግ ኢንቫይት ፍሬንድ የሚለውን ክሊክ አድርገን ሰዎችን ኢንቫይት እናደርጋለን ማለት ነው። ሆስት ወይንም ኤጀንት ሆነን ለመስራት ማይ ኤጀንሲ ኤንድ ሆስት የሚለውን ነክተን ጆይን እናደርጋለን ማለት ነው። ታስካችንን ለመስራት መጀመሪያ ምንድነው የምናደርገው? ወደ ማይ ኤጀንሲ እና እንደ ሆስት ወደሚለው እንገባና ሆስት ወይንም ኤጀንት ሆነን መመዝገብ አለብን ማለት ነው። ከዛ በኋላ ነው ታስኮቹ የሚከፈቱልን ማለት ነው። ሆስት ወይንም ኤጀንት የምንሆነው በሁለት አይነት መንገድ ነው። አንደኛው እኛ ራሳችን የኤጀንቱን አይዲ ሰርች እናደርግና አፕላይ እናደርጋለን ማለት ነው። አፕላይ በማድረግ ኤጀንቱ አፕሩቭ ካደረገ ሆስት ሆነን ኤጀንሲው ስር ተመዘገብን ማለት ነው። ሌላው ደግሞ ኤጀንት ሆነን መስራት የምንፈልግ ከሆነ ደግሞ እንደዛው አፕላይ በማድረግ ኤጀንሲው አፕሩቭ ሲያደርግ ኤጀንት ሆነን መስራት እንችላለን ማለት ነው። ሌላኛው ደግሞ ኤጀንቱ ራሱ የእናንተን አይዲ ተቀብሎ ኢንቫይት በማድረግ እናንተ ደግሞ አክሴፕት በማድረግ ሆስት ወይንም ኤጀንት ሆናችሁ መስራት ትችላላችሁ ማለት ነው። ይሄንን ይመስላል ማለት ነው። እሺ ማይ ኤጀንሲ ኤንድ ሆስት የሚለውን አንዴ ክሊክ እናደርጋለን። ማይ ኤጀንሲ ኤንድ ሆስት ክሊክ እናደርግና ኢንቫይት የሚለውን እንነካለን ማለት ነው። ኢንቫይት የሚለውን እንነካለን። ሆስት አድ ለማድረግ ወይንም ኢንቫይት ለማድረግ ኤጀንትም ኢንቫይት ለማድረግ ወይንም ሬጂስተር ለማድረግ ስንፈልግ ይሄን ነው የምንነካው ማለት ነው። አሁን ለምሳሌ ማይ ሆስት የሚለውን እንነካና አድ ለማድረግ እኛ ለመመዝገብ ስንፈልግ ሆስቶችን የሆስቱን አይዲ እዚህ ጋር እናስገባለን ማለት ነው። የሆስቱን አይዲ እናስገባለን። ከዛ ሰርች እናደርጋለን ማለት ነው። አሁን ለምሳሌ ሰርች ስናደርግ ይመጣልናል ማለት ነው። ክሊክ እናደርጋለን። ከዛ ኮንፈርም ዘ ኢንቪቴሽን ይለናል። ኮንፈርም እንላለን ማለት ነው። ይሄ ሰው ኦሬዲ ጆይን አድርጓል ሌላ ሰው ጋር ማለት ነው። ለዛ በዚህ አይነት መንገድ ኢንቫይት እናደርጋለን ማለት ነው። ሆስቶችን ኤጀንቶችንም ኢንቫይት የምናደርገው በዚሁ አይነት መንገድ ነው። ኢንቫይት የሚለውን እነካለን። ወደ ውስጥ ገብተን ኢንቫይት የሚለውን እነካና የእነሱን አይዲ በማስገባት ኢንቫይት የሚለውን ነክተን የእነሱን አይዲ በማስገባት ማይ ሰብ ኤጀንትስ የሚለው ላይ አንዴ የፕላስ ምልክቷን እነካና አይዲያቸውን እናስገባና ሰርች እናደርጋለን ማለት ነው። አይዲያቸውን አስገብተን ሰርች ስናደርግ
ይመጣልናል ማለት ነው። ከዛ ኮንፈርም ዘ ኢንቪቴሽን የሚል አለ። እሱን አሁን ለምሳሌ አዲሽን ቱ ኢንቫይት ኦፊሻል አቢ ቱ ኦፕን አን ኤጀንት ኢንቫይት ያደረግነው ሰው የራሱ የሆነ ኤጀንሲ ኦፕን እንዲያደርግ ከፈለግ ኮንፈርም እንላለን ማለት ነው። እዚህ ኦልሬዲ ይሄ ሰው ኤጀንሲ ራሱን ኤጀንሲ ክሬት ስላደረገ ኢንሰፊሽንት ፐርሚሽን ይለናል ማለት ነው። በዚህ አይነት መንገድ ነው ሰዎችን ሬጂስተር የምናደርገው ማለት ነው። አፑን አውርደው አካውንት ክሬት ካደረጉ በኋላ ወደዚህ ከመጡ በኋላ ማለት ነው። ሶ ከዛ በኋላ ጆይን ካደረግን በኋላ ሆስት ወይንም ኤጀንት ሆነን ከተመዘገብን በኋላ ታስኮች ይከፈቱልናል። ስለዚህ አሁንም ማይ ኤጀንሲ ኤንድ ሆስት የሚለውን እነካለን። ታስኮቹ ምንድናቸው? ታስኮቹን ስንሰራ ምንድነው የሚሰጠን ሪዋርድ የሚለውን ነገር እናያለን በዝርዝር ማለት ነው። ኤጀንሲ ኤንድ ሆስት የሚለውን ነክተን ወደ ውስጥ ከገባን በኋላ ሳላሪ ታስክ የሚል አለ። ሳላሪ ታስክስ የሚለውን ስንነካ ታስኮቹ ይከፈታሉ ማለት ነው። ሳላሪ ታስክስ የሚለውን ስንነካ ታስኮቹ ይከፈታሉ ማለት ነው። ሌላኛው ዴይሊ ታስክ ነው። ዴይሊ ታስክ ማይክ ላይ ለ60 ደቂቃ ስንቀመጥ 1000 ዳይመንድ ነው የሚሰጠን። ተጨማሪ 60 ደቂቃ ስንቀመጥ 1000 ዳይመንድ ይሰጠናል። በጠቅላላው 2000 ዳይመንድ ነው የሚሰጠን ማለት ነው። ሌላው ኒው ሆስት ኤክስትራ ሪዋርድስ የሚለው ታስክ ደግሞ ምንድነው? እነኚህ ታስኮች እንዲከፈቱልን ቶፕ አፕ ማድረግ አለብን፣ ሪቻርጅ ማድረግ አለብን ማለት ነው። 10,000 ኮይን ሪቻርጅ ማድረግ ይጠበቅብናል። 200 ብር ነው። ሪቻርጅ ካደረግን ይሄ ታስክ ለ5 ቀን ይቆይልናል ማለት ነው። ለ5 ቀን የሚቆይ ታስክ ነው። ማይክ ላይ ለ60 ደቂቃ ስንቀመጥ 1000 ዳይመንድ ይሰጠናል። ተጨማሪ 60 ደቂቃ ስንቀመጥ 2000 ዳይመንድ ይሰጠናል። ተጨማሪ 1 ሰዓት ስንቀመጥ በጠቅላላው 3 ሰዓት ስንቀመጥ 5000 ዳይመንድ ይሰጠናል ማለት ነው። ኤክስትራ ደግሞ የምናገኘው ጌሞችን ተጫውተን ዊን ስናደርግ እስከ ተጨማሪ ስንት ነው የሚሰጠን? እስከ 1000 ይሰጠናል ማለት ነው። ሰዎችን ኢንቫይት ስናደርግ ደግሞ 500 ይጨምርናል እስከ 1500 ማለት ነው። ይሄው ኒው ሆስት ኤክስትራ ሪዋርድ ስንት ነው የሚሰጠን ማለት ነው? እስከ 6500 ማለት ነው። ከዴይሊ ታስክ ጋር እስከ 8500 ማግኘት እንችላለን ማለት ነው። ዴይሊ ኤርን ማድረግ እንችላለን ማለት ነው እዚህ ፕላትፎርም ላይ ማለት ነው። ይሄ ኒው ሆስት ኤክስትራ ሪዋርድ ለ5 ቀን ነው የሚቆየው ማለት ነው። ይሄን ኦፖርቹኒቲ በደንብ መጠቀም አለብን ማለት ነው። ከ5 ቀን በኋላ አናገኝም ይሄንን ሪዋርድስ ማለት ነው። ከ5 ቀን በኋላ ምንድነው የሚጠበቅብን? ለራሳችን ጊፍት መስጠት ይጠበቅብናል ማለት ነው። ጊፍት በሰጠን መጠን ነው ፕላትፎርሙ የሚሰጠን ማለት ነው፣ የሚሰጠን ሪዋርድ ማለት ነው። ምንም ጊፍት ካልሰጠን በሰዓት 1000 ዳይመንድ ነው የሚሰጠን ማለት ነው። እስከ 25000 ዳይመንድ ለራሳችን ጊፍት ብንሰጥ ስንት ነው? በሰዓት እስከ 1240 ዳይመንድ ማግኘት እንችላለን። 50000 ጊፍት በ7 ቀን ውስጥ ለራሳችን ብንሰጥ እስከ 2400 በሰዓት ልናገኝ እንችላለን ማለት ዳይመንድ ልናገኝ እንችላለን ማለት ነው። ይሄ ፕላትፎርም ደስ የሚለው ሰልፍ ጊፍት ማድረግ እንችላለን፣ ለራሳችን ጊፍት መስጠት እንችላለን ማለት ነው። ሌላ ሰው አይጠበቅም ኤክስቼንጅ ለማድረግ ሌላ ሰው መፈለግ አይጠበቅብንም ማለት ነው። ሌላኛው እዚህ ፕላትፎርም ላይ አሪፍ ብዬ ያየሁት ኤጀንሲ ኮሚሽኑ እስከ 7 ትውልድ ድረስ ይደርሳል ማለት ነው። እና ይሄ አሪፍ ነገር ነው ማለት ነው። ሌላው ደግሞ ምንድነው? ኢትዮጵያን ኮይን ሴለሮች ገብተዋል። ስንት ናቸው? 1 2 3 4 5 በሁለት ቀን ውስጥ ነው ይሄናል ኮይን ሴለሮች የገቡት። ይሄ የሚያመለክተው ምንድነው? አፑ በጣም ምርጥ አፕ ነው ማለት ነው። ከሰራንበት ልናገኝበት የምንችል አፕ ነው ማለት ነው። ሌላኛው ማየት ያለብን ሰዎችን እንዴት ነው ኢንቫይት የምናደርገው የሚለውን ስናይ ሚነክተን ማለት ነው። ሚን ከነካን በኋላ ኢንቫይት ፍሬንድስ የሚል አለ። እሱን አንዴ እንጫናለን ማለት ነው። እሱን አንዴ ስንጫን የኛን የኢንቪቴሽን ሊንክ ይከፍትልናል፣ ኮዳችንንም ይከፍትልናል ማለት ነው። ኖርማሊ ምን ማድረግ ይጠበቅብናል? ሊንክ መላክ እንችላለን። ኢንቫይት ፍሬንድስ የሚለውን አንዴ ክሊክ ስናደርግ ሊንኩ ኮፒ አድርገን በዋትስአፕ፣ በቴሌግራም እና በሌላ አማራጭ መላክ እንችላለን ማለት ነው።
በዛ ሊንክ ያ ሰው ሊንኩን ከፍቶ ሲከፍት ወደ ፕሌይ ስቶር ነው የሚወስደው። ወደ ፕሌይ ስቶር ይወስደውና ዳውንሎድ ካደረገ በኋላ ሬጂስተር ማድረግ አለበት ማለት ነው። ሬጂስተር ሲያደርግ ኮድ ይጠይቀዋል፣ ኢንቪቴሽን ኮድ ይጠይቀዋል። ያን ኢንቪቴሽን ኮድ መስጠት አለብን ማለት ነው። ለምሳሌ 100 311 የኔ ኢንቪቴሽን ኮድ ነው ማለት ነው። ሬጂስተር ሲያደርግ ሲመዘገብ ኢንቪቴሽን ኮድ ማሙላት ይጠበቅበታል ማለት ነው። ሌላኛው ምንድነው ዊዝድሮ እንዴት ነው የምናደርገው የሚለውን እናያለን። እዚህ ፕላትፎርም ላይ 10,000 ዳይመንድ 1 ዩኤስዲ ነው። 10,000 ዳይመንድ 1 ዩኤስዲ ነው ማለት ነው። 100,000 ዳይመንድ ነው እዚህ ፕላትፎርም ላይ ዊዝድሮ ማድረግ የምንችለው ማለት ነው። ከዛ ዋሌት የሚለውን እነካለን። ዋሌት የሚለውን ስነካ ባላንሳችንን ያሳየናል ማለት ነው። ኮይን ኤክስቼንጅ ማድረግ እንችላለን። እሺ ዊዝድሮ ሜተድ በኮይን ሴለር አማካይ ዊዝድሮ ማድረግ እንችላለን ማለት ነው። ኮይን ሴለሮችን አሉ፣ አሁን ኢትዮጵያን ኮይን ሴለሮች አሉ። በእነሱ አማካኝነት 100,000 ሲሞላን ማለት ነው 100,000 ዳይመንድ ሲሞላን ዊዝድሮ ማድረግ እንችላለን ማለት ነው። እና ዊዝድሮ ሜተዱም ብዙም እንትን የሚል ነገር አይደለም፣ በጣም አሪፍ አፕ ስለሆነ መስራት እንችላለን ማለት ነው። ሰርተን ብዙ ነገር ልናገኝበት እንችላለን ማለት ነው። ከኔ ጋር መስራት የምትፈልጉ ኮሜንት ላይ የኔን የዋትስአፕ ግሩፕ ሊንክ አስቀምጥላችኋለሁ። እዛ ላይ በመቀላቀል ያልገባችሁን ነገር መጠየቅና አብረን መስራት እንችላለን ማለት ነው። የኔ የኢንቪቴሽን ኮድ 311 ነው ማለት ነው። አፑን ዳውንሎድ ካደረጋችሁ በኋላ ይሄን ኢንቪቴሽን ኮድ በመሙላት መመዝገብ ትችላላችሁ። አብረን መስራት እንችላለን ማለት ነው። አመሰግናለሁ።